ብዙኃን ባለስልጣን አዲስ መተግበሪያ ወደ ስራ በዛሬው ዕለት አስጀምሯል። አፕሊኬሽኑም የሚያስገኘው ጥቅሞች በዩቲዩብ፣ በፌስቡክ አሊያም በቲክቶክ የሚነገሩ ማንኛውም የሕግ ጥሰቶች፣ የሙያ ስነ-ምግባር ግድፈቶች፣ የጥላቻ ንግግሮች እንዲሁም የሐሰት መረጃ ስርጭቶችን የሚያስቀር ሆኗል። በቀላሉ በአፑ ከነሙሉ ማስረጃው ለሕግ አካላት የምናደርስበት አፕ ነው። ሀገራችንን በጋራ ሆነን በእጃችን ባለ ስልክ ጤናማ የሆነ የሚዲያ አውታር እንዲኖራት የሚያደርግ አፕ ነው። አሰራሩም እንደሚከተለው ነው። አፑን ለማግኘት ፕሌይ ስቶር ላይ ኢማ አፕ ብለን እንጽፋለን። ከዛ ታች ወረድ ስናደርገው ይችን መልኩ ትገኛለች። አፑን ስንከፍተው ይህን የመሰለ ሆም ፔጅ አለው። ከዛ ቀጥታ ወደ ሳይን አፕ እንሄዳለን። ሳይን አፕ ያለችው እዚህ ጋር ነው። ሳይን አፕ እናደርጋለን። አካውንት ለመክፈት የሚያስፈልጉ ነገሮች የመጀመሪያ ሙሉ ስም፣ ኢሜል፣ ስልክ ቁጥርና የራሳችሁ የሆነ ፓስወርድ። ፋይናሊ ይችን ቼክ ታበሩና ሳይን አፕ ትላላችሁ። በዛ መንገድ ዋን ታይም ፓስወርድ ይሰጣችኋል። ያን ፓስወርድ ተጠቅማችሁ ትገባላችሁ። እኔ ኦልሬዲ ስለከፈትኩት ሳይን ኢን እለዋለሁ። አፑን ስትከፍቱት እንደዚህ ያን ሆም ፔጅ አለው። ሆም ፔጁ ሪፖርት ኮምፕሌን ይላል። ቀለል እንዲልን ግን ቋንቋውን ቀይረውና አማርኛ እናድርገው። ወይም በአማርኛ እናደርገዋለን። አፑ የመጀመሪያ ፌሱ ይህን ይመስላል። የሚዲያ ቅሬታ ሪፖርት ማቅረቢያ ይላል። ቅሬታዎች አይነት ይምረጡ፣ ሪፖርቱን ያስገቡ፣ ሂደቱን ይከታተሉ፣ ሁሉም በአንድ ቀላልና ቀልጣፋ መድረክ መስራት ይችላሉ ይላል። ቅሬታ ለማቅረብ ሪፖርት ለማድረስ አይነት የተለያዩ ሪፖርት ለማድረስ የተሳሳተ ሪፖርት አለ ብለን የምናስበው ካለ ሪፖርት እናደርሳለን። በዚህ ወይ በፎቶ፣ በቪዲዮ፣ በኦዲዮ እና በሊንክ የቀረበ ካለ ያገኛችሁት መረጃ ጥሰቱን በዚህ ወይ ይዘን እንከትበት ይላል። ከዛ ሙሉ ስም እናስገባለን፣ ስልካችን እናስገባለን። የሚዲያው ወይም ስህተት ያገኘንበት ሚዲያ ላይ እንሰራለን። እዚህ ጋር ነው እንግዲህ ሚዲያው የት ነው? መንግስታዊ ናቸው ወይስ ከዩቲዩብ ወይም ቲክቶክ ወይም ፌስቡክ ላይ ያገኘነው ነው? ሕግ ጥሰት የተሰራበት ምንድነው? ፌክ ኒውስ ነው የተሰራው ወይ ሌጋል ኮንተንት ነው ወይ ያለው? ሚስ ኢንፎርሜሽን ነው ወይም ሄት ስፒች ነው የጥላቻ ንግግር ነው ችግር የተሰራው የሚለውን እናስገባለን። ከዛ የፕሮግራሙን ይዘትን በትክክል ካስገባን በኋላ ሰሜት እንለዋለን። በዚህ መሰረት ስህተትና ህዝብን ከህዝብ የሚያጋጩ ሐሰተኛ መረጃዎችን ለይተን ለሕግ አካላት የምናቀርብበት አፕ ነው። ለመልካም ነገር እንደምንጠቀምበት ተስፋ አለኝ። አመሰግናለሁ።